ከሙስሊሞች ጋር በተያያዘ አድዋ ጦርነት ላይ ሙስሊሙም የክርስቲያኑም አገር ነው። ለምንድን ነው 70 ሺህ ነው የሚለው? ኢንፋክት በደማ የሚሆኑ ፈረሰኞች ነው። ቀላል ቁጥር አይደለም። ደግሞ ጣሊያንን ያረበደበዱት ናቸው ይላል። ሙስሊሞች አልተቀበሩም ነው የሚለው። እዛው ነው የቀሩት ነው የሚለው። በእምነታቸው የተነሳ አድርጎ ነው የሚያስቀምጠውና ይህ ቪዲዮ ከደረሳችሁ በምትችሉት አቅም ሌሎችም ጋር እንዲዳረስ አድርጉት። ትልቅ መልእክት ያዘለ ቪዲዮ ነውና እስከ መጨረሻው ተመልከቱት። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ። ከሙስሊሞች ጋር በተያያዘ አድዋ ጦርነት ላይ በተለያዩ መጽሐፎች ያላየነው ነገር ነው። እዛ ባትል ኦፍ አድዋ የሚለው መጽሐፍ ላይ ተጻፈው አንዱ በከፍተኛ ቁጥር ያላቸው ሙስሊም ፈረሰኞች እዛ ውጊያ ላይ እንደተሳተፉ ነው የሚያስቀምጠው። እኛ ትምህርት ቤት ታሪክ ስንማር ወይ በመጽሐፍ ስናነብ ያንን ያህል የሙስሊም ፈረሰኞች በዛ ጦርነት ላይ እንደተሳተፉ የሚገልጽ ነገር የለም። አንደኛ እሱ አስገርሞኛል ያለው ሳስቀምጫለሁ ያለው ጊዮርጊስ ከአዲስ አበባ ተነስቶ ታቦት እዚች ጋር 70 ሺህ ፈረሰኛ ወታደሮች ሲል እግረኛ ስንት እንዳሉ መገመት ነው። በጣም ብዙ ወታደሮች እንደነበሩ የሚያመላክት ነው። ወደ ቪዲዮ። አድዋ ድረስ ሄዶ እንደውም በዛ ውጊያ ላይ ራሱ ጊዮርጊስ በነጭ ፈረሱ ሆኖ ከኢትዮጵያ ሰራዊት ጋር ሲዋጋ ታይቷል እስከማለት ድረስ የሚሄድ ነገር ነው ስንሰማ ያደግነው ያለው። ስለዚህ ዋይ ኖት ከተሻለ ይሄ የሙስሊሙም የክርስቲያኑም አገር ነው። ለምንድን ነው 70 ሺህ ነው የሚለው? ኢንፋክት በደማ የሚሆኑ ፈረሰኞች ነው። ቀላል ቁጥር አይደለም። ደግሞ ጣሊያንን ያረበደበዱት ናቸው ይላል። ስለዚህ ይሄንን ጠቀስኩ። ሁለተኛ እንግዲህ እሱ ከሱ ጋር ተያይዞ ወደ ሞት ሰራዊት እዛ አድዋ የሞቱትን ጣሊያኖች እና ኢትዮጵያውያን በሚቀበሩበት ሰዓት ላይ ያው መጽሐፍ ነው እንደሱ ያለው። ጣሊያኖቹ በደንበኛ ተደራጅተው የምኒልክን ፈቃድ ወስደው የወታደሮቻቸውን አስከሬን ሰብስበው በስነ ስርዓት ቀበሩ ይላል። ክርስቲያኖችም እንደ ነገሩም ቢሆን ይላል ያለው። ዝም ብሎ የነገሩ አይነት እንግዲህ በዛት ስለሞቱ በማስ ነው የሚቀበሩት። እጅም እግርም ካፈር ውስጥ እየወጣም ሁሉ የሰው እንትን የተቀበሩበት ሁኔታ እንደ ነገሩ ማለት ይሄ ሊሆን ይችላል ያለው። ነገር ግን ሙስሊሞች አልተቀበሩም ነው የሚለው። እዛው ነው የቀሩት ነው የሚለው። በእምነታቸው የተነሳ አድርጎ ነው የሚያስቀምጠውና ያንን አይነት መስዋዕትነት የከፈሉ ለኔ ልክ ሳነቦ የተሰማኝ ለኔ ነፃነት ያንን ያህል መስዋዕትነት የከፈሉ ሙስሊም ተዋጊዎች እንዴት በእምነታቸው የተነሳ እዛ ይቀራሉ ነው። ግን ይሄን ነው የጻፍኩት ያለው። እንደዚህ አይነት መራራ እውነቶችን መጻፍ አላስፈራውትም? ምን ያስፈራኛል ያለው? ሰው መሆን ምን ማለት ነው? እንደዚህ አይነት መራራ እውነቶችን ተጋፍተሽ ይሄ እኮ መራራ እውነትም አይደለም። ይሄ በጣም ቀላል ነገር ነው። እዚህ ሀገር እኮ በጣም የሚያኮሩን በጣም ቀና ብለን እንድንሄድ የሚያደርጉ የሚያስደንቁ ውብ የሆኑ ታሪኮች እንዳሉን ሁሉ እንድናጎነበስ የሚያደርጉ የሚያሸማቅቁ የሚያሳፍሩ ታሪክ ያለ። ይህን ነገር ስሰማው እንባዬ ነው የመጣው። ክፋት ለካ ዛሬ አልተጀመረም። ያኔ የነበረውን ነው አሁን ማስቀጠል የሚፈልጉት። አሁንም ነገም እንደምንለው በአክሱም ላይም ትልቅ የመካነ መቃብር ይገነባል። ከአፍሪካ አንደኛ መስጂድም ኢንሻአላህ ይገነባል። እኛ ኢትዮጵያውያን ነን። በሀገራችን የምንኮራ ኩሩ ኢትዮጵያውያን ነን። ይህ ቪዲዮ ከደረሳችሁ ለሁሉም አዳርሱላቸው። ለቤቱም አዲስ ስለሆናችሁ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ይህ የማሜ ቤት ነው።